ደህና ዋልሽ? አለሁ እግዚአብሔር ይመስገን። ካላስቸገርኩሽ ግማሽ እንጀራ ይኖርሻል? ሱቅ ወጥቼ እንዳልገዛ እጄ ላይ ምንም ብር የለም። ያው እምመልስልሽ ግማሽ እንጀራ ለምሳ የሚሆን ካለሽ። የለኝም። እኔ ራሱ ሰሞኑን እየገዛው ነው እየተጠቀምኩ ያለሁት። ባይሆን እስከ ዳር ጋግራለች። ይሽና ጠይቂያት። ሰሞኑን የጋገረችው ከሰጠችሽ ጠይቂያት። እሺ አመሰግናለሁ። ግን ሰው አያፍርም እንዴ? ጭራሽ ደግሞ ለግማሽ እንጀራ ነው ትሪዛ የመጣችው። ኑሮ እንደተወደደ አልገባትም እንዴ? ጤፍ ስንት እንደገባ አላወቀችም። ደፋር ደግሞ እንጀራ ትላለች እንዴ? አልቀረም እንዴ እንጀራ ብድር። እዚህ ቤት ማን ነው? ውይ እዚህ ሰፈር ደግሞ እህል ስናቀርብ ነው እንደሚመላለሱብን። ውይ እማዬ ደግሞ ሰላም ዋላችሁ? እግዚአብሔር ይመስገን። እንዴት ነሽ? ግማሽ እንጀራ ይኖራችኋል? ለምሳ የሚሆን እኮ አጥቼ። ውይ የለንም። እሺ ለኛም አልበቃንም። እሺ አመሰግናለሁ። ውይ እማዬ ምን አለ ብትሰጪት ትላንትና አይደለ እንዲጋገርሽ። ዝም በይ እባክሽ፣ ለእናንተም አልበቃም። አይ ጊዜ ድሮ ላይ የጎረቤት ቤት የራስ ቤት፣ የራስ ቤት ደግሞ የጎረቤት ቤት ነበር። ዛሬ ላይ ግን ተካፍሎ መብላት ራሱ